በዓለም ላይ ካሉ ውድ ነገሮች ሁሉ በላይ የማይገዛው ምንድነው? ገንዘብ ሰውን ሊያሳምር ይችላል፣ ግን ትዝታና ስሜትን ሊተካ ይችላልን? ዛሬ የምናየው ታሪክ በቢሊዮኖች የሚቆጠሩ ሀብት ያለው ነገር ግን የነፍሱን ጥማት ለማርካት ሲል በመንገድ ላይ ለማኝ ሆኖ የተቀመጠ ስለ አንድ አዛውንትና የልቡ ቅንነት የህይወቱን አቅጣጫውን ስለቀየረው አንድ ወጣት ነው። ታሪካችን የሚጀምረው በአንድ ከተማ መንገድ ላይ ነው። ሚስተር ሪቻርድሰን የተባለ አዛውንት በዊልቸር ላይ ተቀምጦ በቆሻሻ ልብስ ተሸፍኖና ኩፍያ ቢጤ ጣል አድርጎ ጭንቅላቱ ላይ በመንገደኞች ፊት እጁን ይዘረጋል ለልመና። ሰዎች ሁሉ በቸልታ ሲያልፉት አንድ ወጣት ብቻ ቆመ። ይህ ወጣት በመጨረሻው $20 ምሳ ሊበላበት እያሰበ ነበር። ነገር ግን አዛውንቱ ሲያየው ልቡ ተነካ። ይቺ $20 ከኔ ይልቅ ላንተ ተጠቅማለች በማለት የመጨረሻ ገንዘቡን ሰጥቶ ሊሄድ ሲል ያልተጠበቀ ነገር ተከሰተ። አዛውንቱ ድንገት ከቦታው ተነሳ። ረዳቱና ጠባቂው ዳርክ ወደ ጥቁር መኪና ወስደው ወጣቱን አስገቡት። ወጣቱም ግራ ተጋባ። ምን እየሆነ ነው ብሎ ሲጠይቅ ሚስተር ሪቻርድሰን እንዲህ አለ። ልጄ ሆይ እኔ ለማኝ አይደለሁም። እኔ በሕይወቴ ብዙ ገንዘብ ያካበትኩ ባለጸጋ ነኝ። ነገር ግን ያጣሁት ትልቅ ነገር አለም ይለዋል አዛውንቱ። አዛውንቱ ወጣቱን ወደ ቤተ መንግስት ወደሚመስል ቤት ወሰደው። እዚያም አንድ የሚገርም የሥራ ግብዣም አቀረበለት። ልጄ እኔ በሥራ ብዛት ሕይወትን ሳልኖራት አርጅቻለሁ። አሁን ግን ጤናዬ ኃላፊ ነው። ስለዚህ አንተ በእኔ ምትክ ሕይወትን እንድትኖርልኝ እፈልጋለሁ። በየቀኑ አዳዲስ ነገሮችን እያደረግክ ውድ ልብሶችን እየለበስክ በፍቅር እየወደድክ እንድትመጣና ያንን ስሜት እንድታካፍለኝ እፈልጋለሁ። ለዚህ በቀን $10,000 እከፍልሃለሁም አለው። በማግስቱም ወጣቱ በጠዋት ቤት ተገኘ። ሚስተር ሪቻርድሰን ውድ የሮሌክስ ሰዓትና እጅግ በጣም ውድ የሆኑ ልብሶችንም ሰጠው። የመጀመሪያው ስራው በከተማው መሃል በእነዚህ ልብሶች መዘዋወር ነበር። ወጣቱ ሲመለስ እንደ ሆሊውድ ኮከብ ተሰማኝ፣ ሰዎች ሁሉ ይመለከቱኝ ነበር፣ አክብሮትም ሰጡኝ ብሎ ነገረው። አዛውንቱ በደስታም ሰማው። ቀጥሎ የመጣው ፈተና ደግሞ ፍቅርን መፈለግ ነበር። ሚስተር ሪቻርድሰን ወጣት እያለ በአንድ ካፌ ውስጥ የምትሰራ አንዲት አስተናጋጅ ይወድ ነበር። ነገር ግን ሊያናግራት ድፍረት አጥቶ ሕይወቱን ሙሉ ሲጸጽተው ኖሯል። አሁን ወጣቱ ወደዛ ካፌ ሄዶ አንድ ሴት እንዲያናግርም አዘዘው። ወጣቱም እዛ ሄዶ ሲንዲ የተባለች ቆንጆ አስተናጋጅ አገኘ። መጀመሪያ ላይ ስለ ቡና ጥራት በማውራት ሊቀርባት ቢሞክርም እርሷ ግን በንቀት ተመለከተችው። ወጣቱ በመጨረሻም እውነቱን ተናገረ። እነዚህ ልብሶች የኔ አይደሉም፣ አንድ ባለሀብት የሰጠኝ ናቸው። እኔ ተራ ሰው ነኝ አላት። ሲንዲም በቅንነቱ ተማርካ ስልክ ቁጥሯን ሰጠችው። በሌላ ተግባር ደግሞ የቅርጫት ኳስ ነበር። ከ40 ዓመታት በፊት አዛውንቱ በአንድ ወሳኝ ጨዋታ ላይ ወሳኝ ኳስ ስቶ ነበረ። ያጸጸታውንም ድረስ ይከተለዋል። ወጣቱ ወደ ሜዳ ሄዶ ያንን ስህተት እንዲያርምለትም ጠየቀው። በሜዳው ላይ ወጣቱ አስደናቂ የሆነ የ3 ነጥብ ኳስ ሲያስቆጥር አዛውንቱ ለዓመታት ሲሰቃይበት የነበረውን የሽንፈት ስሜት በድል ተተካ። ነገር ግን ነገሮች እየተበላሹ መጡ። ሚስተር ሪቻርድሰን የራሱን ሕይወት በወጣቱ በኩል ለመኖር ሲሞክር ወጣቱ ከሲንዲ ጋር ያለውን ግንኙነት እንዲበላሽ አዘዘው። እኔ ፍቅርን አጥቻለሁ፣ አንተም ያንን ስሜት ልታይ ይገባል የሚል ጨካኝ ሐሳብ አቀረበ። ወጣቱ በንዴት አንተ እብድ ነህ፣ ገንዘብህን ይዘህ ሂድ ብሎ ጥሎት ወጣ። ወጣቱ ወደ ሲንዲ ለመመለስ ቢሞክርም ድሬክ የአዛውንቱ ረዳት መጥቶ አንድ መርዶ ነገረው። ሚስተር ሪቻርድሰን ሕይወቱ አልፏል። ነገር ግን ከመሞቱ በፊት ለወጣቱ አንድ ደብዳቤ ትቶለት ስለነበረ ደብዳቤውም እንዲህ ይላል። ልጄ ሆይ ስለ ሁሉም ነገር ይቅር በለኝ። ሕይወት አንድ ጊዜ ብቻ ናት። ላለፉት ጥቂት ቀናት ከኔ ጋር ስለነበርክና የጠፋውን ሕይወቴን እንድቀምስ ስላደረግከኝ አመሰግናለሁ። የመጨረሻ ጥያቄ ግን የራስን ሕይወት በራስህ ምርጫ እንድትኖር ነው የሚል ነበረ። ወጣቱ በአዛውንቱ የተረፈ ሀብት ሕይወቱ ተቀየረ። ነገር ግን ከሀብት በላይ ያገኘው ትልቅ ትምህርት ነበረ። ከሲንዲ ጋር ተመልሶ ተገናኘ። እውነተኛ ሕይወትን መኖር ጀመረ። ገንዘብ ምቾትን ሊገዛ ይችላል፣ ነገር ግን የጠፋ ዕድሎችንና ያለፉን ጊዜ ሊመልስ አይችልም። ሕይወታችን ትርጉም የሚኖረው ሌሎችን በመርዳት ቅን በመሆንና ያለንን ጊዜ በአግባቡ ስንጠቀም ነው። ከባለጸጋው አዛውንት የምንማረው በጸጸት ከመሞት ይልቅ ዛሬን በደስታ መኖር እንደሚሻለው። እስካሁን ስትከታተሉን ስለነበረ
እጅግ አድርገን እናመሰግናለን። ቸር ሰንብቱ።